ኤክስ ቴንታሲዮን ማን ነው? ተራ ዝም ብሎ ዘፋኝ እንዳይመስላችሁ። ሙሉ ስሙም ጃሴ ዲዌን ሪካርዶ ነው ይባላል። ጃሴም ገና ሲወለድ ችግርን ይዞ ነበር የተወለደው። ገና በቃ መጀመሪያ ወደዚህ ዓለም ሲመጣ ከችግር ጋር ነው የመጣው። ምክንያቱም ዶክተሮች መጥተው ለእናትየዋ ልጅሽ ልቡ ላይ ቀዳዳ አለበት ብሏታል። እናቱም ስሟ ክሊዮፓትራ ነበር የሚባለው። ይህን ነገር ሲሰማ ደነገጠች። ጤነኛ ልጅ ስትጠብቁ እንደዚህ አይነት ልጅ ደስ አይልም። ሲያድግም ታዲያ ኤክስ እንደ ኩዮቹ እየተሯሯጠ ምናምን አይደለም ያደገው። ቁጭ ብሎ ጥጉን ይዞ ሲሮጡ እያያቸው ነው ያደገው። ምክንያቱም ይሄ የልብ ህመም ተጽዕኖ ፈጥሮበት ነበር። ሚኖረው ደግሞ ከአባቱ ፍቅረኛ ጋር ነበር፣ ከእናቱ ጋር አይደለም፣ ከአባቱ ፍቅረኛ ጋር። በነገራችን ላይ ጃሴ ቤተሰቦቹ ጀማይካያን ናቸው። የጀማይካያን ዘር አለበት። ጃሴም ግማሽ እህት አለችው። አባቱ እንዳልኳችሁ ከፍቅረኛው ጋር ነው የሚኖረው። ከሷ የተወለደ በአባት አንድ የሆኑ ታላቅ እህት አለችው። እናም ጃሴን ብዙ ኃላፊነት ወስዳ የምታሳድገው የምትንከባከበው እህቱ ነች። ምክንያቱም አባቱ አይመቸውም። በዛ ላይ ደግሞ አባትየው ሌላ ሶስተኛ ሚስት ያገባል፣ ከሷም ይወልዳል። ጃሴ እናት ደግሞ ይሄን ነገር ስትሰማ ኖ እኔ ጋር ነው በቃ ልጅ የሚያድገው፣ መጀመሪያም በሌላ ሴት ነበር የሚያድገው፣ አሁን ደግሞ ሶስተኛ ሚስት ሲያገባ ልጄ በሷ ያድገው ትልና ልጇን ትወስደዋለች። ክሊዮፓትራ ደግሞ ስራዋ ስትሪፐር ነች፣ ጭፈራ ቤት ውስጥ መደነስ ምናምን። ባል የላትም፣ ሲንግል ማም ነች። ግን ለጃሴ የሚሆን ጊዜ የላትም። አብዛኛው ጊዜ በቃ ስትሯሯጥ ነው የምትለው። ለዛም ብዙ ጊዜ እየወሰደች አያቱ ጋር ታስቀምጠዋለች። አንዳንዴ ደግሞ እየወሰደች አጎቱ ጋርም እንዲቀመጥ ታደርጋለች። አጎቱ ማለት የክሊዮፓትራ የእናቱ ወንድም ማለት ነው። እና በእንደዚህ አይነት ሁኔታ ኤክስ እዛ እዚህ እያለ ትንሽ አደገ፣ ኤሌመንተሪ ገባ። እናቱም በእነዚህ አመታቶች ውስጥ ለሱ የሚያስፈልገው ምግብ፣ መጠለያ፣ ልብስ ካረኩለት በቂ ነው፣ ይሄ ፍቅር መገለጫው ነው ብላ ታስባለች። ጃሴ ግን ይሄ ፍቅር ነው ብሎ አያምነው። ብዙ ጊዜ ተናግሯል። ፍቅርን ነበር ከእናቴ የሚፈልገው፣ ግን እናቴ በቂ ጊዜዋን አልሰጠችኝ ብሎ ያስባል። እንደዛም ሆኖ ግን እናቱን አይጠላት። በተጨማሪ ደግሞ ኤክስ ትምህርት ቤት ውስጥ ምንም እንኳን የልብ ችግር ምናምን ቢኖርበትም ሁሌ የሚደባደብና የሚጣላ ልጅ ነው። ተረባ ምናምን ተረባችሁት ዝም አይላችሁ። ትልቅ እንኳን ብትሆኑ እለኛ ነው፣ አይፋታችሁ። እንዲህ የኖረ ግን በፈረንጆች 2004-2005 ዓመተ ምህረት ላይ ህይወቱን የሚለውጥ ትልቅ ነገር ተፈጠረ። እድሜውም ገና 6 እና 7 ዓመት አካባቢ ነው። የሚኖረውም አብዛኛው ጊዜ ወይ አጎቱ ጋር ነው ወይ አያቱ ጋር ነው። እናትየው ጊዜ የላትም። የሆነ ሰዓትም ታዲያ ከትምህርት ቤት ላጥ እያለ ወደ አጎቱ ቤት ይሄዳል። አጎቱ በጸባዩ ቁጡ፣ አንዳንዴ እንደውም ጃሴን ይመተዋል። በቃ ከመሬት ተነስቶ በቃ ጸብጸብ የሚለው ሰው ነው። በዛ ላይ ብቸኝነትን በጣም ያጠቋል። አጎቱ አብዛኛው ጊዜ የምታዩት ድብርት ውስጥ ሆኖ ነው፣ ከፍቶት ነው። እና እኚህ ነገሮች ተደማምረውበት ልክ ጃሴ ከትምህርት ቤት ሲመለስ አጎቱ ራሱን አርጎ በገመድ ያየዋል። ይህ አሁን ያየው ገና 6 እና 7 ዓመት ልጅ ሆኖ ነው። ማንም ደግሞ እሱ ሞቶ ተንጠልጥሎ አላየም። የመጀመሪያ አጎቱ እንደሞተ ያየ ጃሴ ነው። እና ይሄ ነገር አድጎ ራሱ ከጭንቅላቱ አልወጣም ነበር። የሆነ ሰዓትም እንዲህ ብሎ ትዊተር ላይ ለቆ ነበረ የአጎቱን ሞት እንደማይረሳ። ግን ችግሩ በዚህ አላቆመም። ይሄ ነገር ከተፈጠረ ከወር በኋላ እናቱ የሆነ አደንዛዥ ከሚሸጥ ሰው ጋር ትከራከራለች። ይሄ ክርክር ከፍ ይላል፣ ወደ ጭቅጭቅ ይዞራል። ጃሴን ሲሰማ ኖርማል አድርጎታል። ምክንያቱም